ሰላም ውዶች እንዴት ናችሁ? ዛሬ ስትሮበሪ ሼክ አሰራሩን ይዤላችሁ መጥቻለሁ። የሚያስፈልጉን ግብአቶች እንጆሪ፣ በረዶ ቤት ውስጥ የገባ እንጆሪ ያስፈልገናል፣ ወተት ያስፈልገናል፣ ሙዝ ያስፈልገናል፣ እዚህ ጋር እንደምታዩት ሎሚ ያስፈልገናል። አንድ በአንድ አሰራሩን አሳያችኋለሁ። በመጀመሪያ ያው ቅጠሉን እያወጣን መስራት እንጀምራለን ማለት ነው። አንድ በአንድ ቅጠሉን እያወጣን ትንሽ እንዳያስቸግረን ለሁለት እየከፈልን ወደ መፍጫችን እናስገባለን። እዚህ ጋር እንደምታዩት ማለት ነው። እና ሙዝ እንልጣለን። እኔ የተጠቀምኩት 4 ሙዝ ነው። እሱንም ከትፈን እናስገባለን ወደ መፍጫችን ውስጥ። እዚህ ጋር ብዙ ነው የኔ የምሰራው። እያንዳንዱን አብዝቼ የምሰራበት ምክንያት ያው እኔ ለቤተሰብ ነው የምሰራው። እናንተ ደግሞ እንደራሳችሁ መጠኑን እንደፈለጋችሁ ማድረግ ትችላላችሁ። ሎሚ ጨምሬያለሁ። እዛ ደግሞ ወተቱን እንደሚበቃን እንደ ውፍረቱ መጠን እንደምንፈልገው ውፍረት እያየን እንጨምራለን ወተቱን። እኔ ወፈር ሲል ደስ ስለሚለኝ ይበቃኛል። እዚህ ጋር የተዘጋጀውን ጁስ እንጨምርና ውፍረቱ እንደምታዩት ነው። እኔ እንደዚህ ሲወፍር ደስ ይለኛል። እዚህ ጋር ለዲኮር እንጆሪውን አድርጌያለሁ ውስጡ። ይሄን ቻናል ሰብስክራይብ፣ ላይክ አድርጉ። የተለያየ የምግብ አይነቶችን እንለቃለን። በተጨማሪ ደግሞ አስተያየቶቻችሁን ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን። ሰላም ሁኑ።